Welcome to Soma Ethiopia. ስማ እንደኔ አንሶላ የሆነች ሴት መቼም አታገኝም። ቺኒ ወዳለ ውስጥ ያለውን ቆሻሻማ ማጠብ አለብኝ። ትሰማኛለህ? አንተ ማለት ልቤ የማያዝ ሳሙና ነህ። ሙሊት ልጫልክ። አሁን ባንተ ቤት በረኪና ጥጥቼ የመሞት መስሎክ ነበር አይደል? ቢገባሽ 100 ኪሎ ብልሹ ባሪሽን ችዬ ነበር የኖርኩት። አንቺ ግን የሰጠሽኝ ፍቅር 5 ኪሎ አትሞላም ነበር። ስማ አዝኜልህ ነው እንጂ በፈላዋ ውስጥ ነበር መዘፈዝፍ። ልቤን አቃጥለ እንደከዳይ ጨምቄ በገመድ ላይ ባሰጣና በፀሐይ ባቃጥለ ምንኛ ደስ ባለኝ ነበር። ልቤን ዱቄት አርገሽው መሄድሽ ሳያንስ ጭራሽ ያረኩልሽን ውለታ ፍጭት ታደርገዋለሽ። አዝናለሁ። ለካ እንደዚህ ቀላል ሴት ነሽ። ለነገሩ ይበለኝ፣ እኔ ነኝ ጥፋተኛ። አስቀድሜ ልመዝንሽ ይገባ ነበር። አሁንም ያውነ እንደ ብርድ ልብስ አካሚ ሰው ነህ። ጥፋተኛዋ ማን? ትዝታን በልቤ ዘብዝፌ ማሳደር አልነበረብኝም። ሆዴንን የሚችል ሳፋ መሆን አልነበረበት። እውነቱን ልንገርሽ፣ አስቀድሜ ፍቅርሽ ሽርክት መሆኑን ልነግርሽ ይገባ ነበር። አንቺ የበርበሬ ወፍጮ ውስጥ ከተሽኝ፣ አነደድሽኝ፣ አቃጠልሽኝ። ሰፌዱ ልቤ አመልሽን ማበጠር ነበረበት። ለማንኛውም እንዲህ ወንፊት አድርገሽ ጥለሽኝ ብትሄጂም የምታበረታኝ ሴት ግን አላጣም። ስማ እንደኔ አንሶላ የሆነች ሴት መቼም አታገኝም። የኔ ናፍቆት መዓዛው ቶሎ እንደማይለቅ ሳሙና እየሸተተ ገና ሰላምን ይነሳል። ከሁሉ በፊት ግን ይሄ የክህደት ቆሻሻ ባህሪን በኦማዝዳው እሺ። አይገርምሽም? እንደ ጓያ ጠነክራለሁ፣ በቅርቡ እበረታለሁ። አንቺን መርሳት ለኔ እዳው ገብስ ነው። ደግሞ አትጠራጠሪ፣ በቅርብ ቀን እንደ ጤፍ የበዛ ፍቅርን አገኛለሁ። አንቺ ሽምብራ እስከመቼ ባንቺ ባልነቃለሁ አልቻልኩም አርን ብያ። ዛሬ እንግዲህ ፍሌክስ የሚጨርሰው ዳኒ ነው። እስኪ ያስገቡት። ዳኒ እኔ ፍሌክስ መጨረስ አልፈልግም። ልቀቁኝ። ፍሌክስ የምጨርሰው ኮቺ ይኸውልህ፣ ልንገርህ በእናትህ እኔ እግሬን ያመኛል። ይኸው ህመም የለውም፣ በስ ህመም የለውም፣ ሰባራ ነኝ። መጨረስ አልፈልግም። በእናትህ በእናታችሁ ከፍዬ አይደል የምማረው፣ ከፍዬ እኮ ነው የምማረው። ኧረ በእግዚአብሔር ከፍለህስ ቢሆን ታዲያ ይሄንን ካለ ያማል፣ ኮቺ ያማል። ወይኔ በቅድስት ድንግል ማርያም ይዤዋለሁ። በእግዚአብሔር እኩል እናድርገው። ሳሚ ግፋ፣ በእናትህ ምን ላድርግ? የሳቦም ትእዛዝ። ኧረ በእግዚአብሔር እግሬ ተበጠሰ እኮ ኮች። ኧረ እኔ በእናትህ ምሳም አልበላሁም። አታልፉኝ፣ አደከማችሁኝ እኮ አታ በቃ ኮንዲሽን በኢየሱስ ስም ማዬ አካላቴ ሁሉ ተሰባበረ እኮ። አታ በእናትህ በእግዚአብሔር አታ በማርያም በእናትህ ሰላም ነኝ። ስልኬ ባትሪ ዘግቶናል። ለፍቅረኛ እስኪ አስደውይ። እሺ እስኪ። እንዴ ምንድነው አንተ እንደዚህ አይነት ሙድ ጀመራችሁ እንዴ? ምንድነው ስልኬ ዘግቶ ምናምን ብለህ የእሷን ቁጥር ልትቀበል ነው እንዴ? ዞር በል። ስልኬ ዘግቶ ነኝ ወንድም፣ እኔ መደወል ፈልጌ አይደለም። ስልክ አስደውይ እባክህ። ዝም በል። ለፍቅረኛ ምናምን ብለህ ሙድ ትይዛለህ እንዴ? አንተ ያንቺን ቁጥር ሊቀበል ዘግቷል። ስልኬ ዘግቷል። የምሬ ነው። እንኪው በእኔ ደውል። ደግሞ እንደዚህ ጀመረው። እሺ ቁጥር አሁን ያንቺን ቁጥር ሊቀበል እኮ ምን አይነት 2393 ውሽማዬ አንተ ይሄን ቁጥር ነው ተናገር እንጂ ምን ይዘጋል? የማን ቁጥር ነው እያለች እኮ ነው። አንተ ራስህ ይሄ ምንድን ነው የሚለው? ውሽማዬ አይደለም። ቆይ አይደለም። ቆይ በቃ ባንቺ አስደውይ። አራራራ አተ ኑ አንተ ደግሞ ጭራሽ ዩኒፎርም አለበስክም። ምን አገባህ? ችን ጥያቄ ሳትመልስ የምትገባ መስሏል እያንዳንድ። አንተ አቤት። የሎ ምንድን ነው የሎ? ባናና እንደው ምን አይነት ወራዳ እንትን ነው ያለ። አተኛውስ አትጠይቀው። ደግሞ ይሄን ማይም ይመልሳል። ሮዝ ምንድን ነው? እሺ አንተኛ ሞጂስ ማይም ሁለት ማይም እንደው የደደብ መጠራቀም ያመጫወቸውኛ ነገር። አንተኛው እሺ ብላክ ምንድን ነው? ቤንዝ ኒካ አሁንም አልለቃም። አሁንማ ትተዋታለህ? አትተዋትም? አልተዋትም። ፍቅር አያለሁ እኔ ስማጣ ማለት ነው። እኔ ስማጣ ብሞት ይሻለኛል። ዝም በል። ፍቅር አያለሁ። እኛም አላለም። ስማኝ፣ ሀብታም ስለሆነች ነው እሷ፣ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ። ዝም በል። አሁን ሁለት እድል እሰጥሃለሁ። አንደኛ እገላለሁ። ግደለኝ። እኔ እሷ አልቀጥ ሰው መሆን አልችልም። ግደለኝ። ና ግደለኝ። መሬት ቆፍሬ ነው የምቀብረው። እገላለሁ። ግደለኝ። ሁለተኛ ምን? እሷ ወደማትደርስበት ሩቁ አሜሪካ ልካለሁ።
ትስማማለህ አትስማማም? እስማማለሁ። እስማማለሁ። ይላል አሜሪካ እናቴ ትሙት እስማማለሁ። ፍቱት ነው ተፈትቻለሁ። ቆየሁ። ኧረ ናሽ ተነስ። አሜሪካ ትሄዳለህ? ናሽ ዛሬ ደግሞ አባብዬ ጋር መጥተው በባህላዊ ሕክምና የዳኑ ወንድሞቻችንን ነው የምንመለከተው። እሺ አንተኛው ጀምር እስቲ። ያው እኔ ከዚህ የመጣሁት የጠላና ያረቂ በጣም ሱሰኛ ነበርኩ፣ የመጠጥ ሱሰኛ ነበርኩና ቤተሰቦቼ ነበረ እዚህ ያመጡኝ። ከዛ አባብዬ የሆነች ነገር ቀጥቅጠው በቅቤ ነገር አድርገው ጠለውና ካረቂው ጋር አድርገው አቀመሱኝ። ያው ቅቤ ነው የሚል። ከዛ በኋላ ግን እግዚአብሔር ይመስገን ለአባብዬ ምን ይሳነዋል? ያው ጠላና አረቂ ካለ ቅቤ አልጠጣም አሁን ላይ። አዎ ዋው፣ ያንተ አሪፍ ነው። የኔ አሪፍ ነው። እሺ አንተኛውስ? እኔ ነው አቤት። አንተስ እንዴ ደህናሃል አሁን? እንዴት ነው ለውጥ አለ? እኔም እዚህ የመጣሁት አንድ እጄ ዙሮ ነበረ። አሁን ደግሞ ያው ሁለት አይኔ ደህና ነበር፣ ሁለት አይኔ ዙሯል። እድሜ ለአባብዬ አባብዬ አባብዬ። ዶክተር እስኪ ውጣ በለው። እሺ ናውጣ አልወጣም። ምን ሰው ያልወጣም አልኩ እኮ። ኧረ እባክህ ተሰቃየች እናት። እኔ ምን አገባኝ? ተመችቶኛል። ወጥቼ ምን እሰራለሁ?